ሳባ ልብሶች ብዙ ጊዜ ውድ ናቸው ግን ያለነው ፊደል ጥበብ ስለሆነ እንግዲህ ልበሱ ትልቅ ጥበብ እስካሁን ግን ነው የቆየው ሄራ እስካሁን ደብቀንላቸው ነው እኛ ጋር መታችሁ በፈለጋችሁት ከለር አማራጭ ሁሉንም አይነት ልብስ ማግኘት ትችላላችሁ እዚህ ስንጀምር እዚህ አንተ ጋር ስንጀምር ትንሽ ጊዜ ነው 2 ወር ነው ግን እኔ በጣም ብዙ ደንበኛ ነው ያፈራሁት በጣም ነው ማመሰግነው ብዙ ሰው ሰፋፊ ጥለት የማይወድ ሰው ብዙ ሰው አለ መካከለኛ ጥለት ለሚወድ ሰው ዋጋው ግን እኛ አከፋፋዮች ስለሆነ ዋጋ እንቀንሳለን ከሌላው አንፃር ማለት ነው ደህና ናችሁ እንኳን ደህና መጣችሁ በመሃል መርካቶ በፊደል ጥበብ ነው ያለነው ዛሬ አዳዲስ አልባሳትን ይዘናል እንደተለመደው አልባሳቶቹ አዲስ ናቸው እንዲሙልት ባለው ቡርቅቅ ባለው ሱቃችን እናንተን ይመጥናሉ ብለን ያሰብናቸውን ልብሶች ይዘን መተናል እስከ መጨረሻው አብራችሁን ቆዩ እሺ ቴዲዬ ቆንጆ ልብስ የሚያምር ልብስ ይዘን መተናል ከለር አገባቡ ዲዛይኑም አዲስ ነገር ነው ቆንጆ ነው በጣም የሚያምር ልብስ ነው ለትልቅ ፕሮግራም የሚሆን ልብስ ነው መደቡ 49 በቢጫ ወርቀ ዘቦ ሆኖ ነው የተሰራው ከለሮች ብዙ አይነት ከለሮች አሉ ከለሮቹም ዲዛይኑም በደንብ ቆንጆ ሆኖ ነው የተሰራው የተመታ ነው የእጅ ልቅም ነው በደንብ ተለቅሞ የተሰራ ፈርጣ ፈርጥ የሆነ ልብስ ነው ቴዲዬ በጣም ነው የሚያምረው ይሄ ፍሬሙም የተዘጋበት መንገድ በጣም ነው ደስ የሚለው በሁለት ከለር ብቻ ነው የተዘበራረቀ አይደለም መነኑንም አልነግርህም ምንም ቆንጆ ልብስ ነው የፊደል ጥበብ መነን አይነገርምና ይታወቃል ልብሱ ግን እንደምታዩት ነው በጣም ትልቅ ልብስ ነው ቆንጆ ልብስ ነው የሚያምር ልብስ ነው ይሄ ለትልቅ ፕሮግራም በቃ በደንብ ፍክት የሚያረግ ነው በጣም ቆንጆ ልብስ ነው ነጠላውንም ማሳየት እንችላለን አንድ ቀሚስ የሚያክል ነጠላ አለው የነጠላው ራሱ ቀሚሱን ነው የሚያክለው ላሳያችሁማ ትልቅ ነው ለማጣፊያም በደንብ የሚሆናችሁ ነው ሁለት ትልቅ ነጠላ ነው ምረጡ ቆንጆ አድርገን እናንተ በመትፈልጉት ከወገብ በላይ አሰራር አድርገን እንሰራላችኋለን የቤታችን ሁሉ ጊዜ ከኛ በየቪዲዮአችን አይጠፋም አሁን ደግሞ በምን መጣ መሰለ ሳባ መነኑ ቦታ በሳባ ተሰርቶ ነው በራሱ ሳባ 69 ቁጥር ይባላል ይሄ ሎሚ ከለር እንደምታዩት ያው አሁን ደግሞ የሳባ ልብስ ፋሽን ሆኖ የለ ይሄን ልብስ ባይዘው ያው ሁለት ልብስ መሆን ይችላል ይሄ 4 አርብ ነው አይደለ አሁን በፓሪ ቢሰሩት ይሄ ለሁለት ልብስ ይሆናል ሁለት አርብ ማለት ነው ሁለት አርብ ሆኖ ቢሰራ ለሁለት ሰው ይበቃል ማለት ነው ይሄ ሳባው ደግሞ አሁን ላይ ፋሽን ስለሆነ የጊዜው ልብስ ስለሆነ ሳባ አሁን ፋሽን ነው እየተለበሰ ነው ከራሱ ጋር በደንብ ነው የሚሄደው ይሄኛው አረንጓዴ ነው ይሄ ደግሞ ወደ ሎሚ ከለር ነው ፈዘዝ ብሎ ከዚህ ጋር በደንብ ማች የሚያረግ ነው ቆንጆ ሆኖ መለበስ ይችላል በሳባ ተሰርቶ 25000 ብር ነው 25000 ብር ሳባ ሆኖ ሳባ ልብሶች ብዙ ጊዜ ውድ ናቸው ግን ያለነው ፊደል ጥበብ ስለሆነ እንግዲህ ልበሱ አሁንም ቆንጆ ልብስ የሚያምር ልብስ ይሄ 74 ቁጥር በጣም ተወዳጅ ከለር ነው አይደለ ብዙ ሰዎች ውሃ ሰማያዊው መደቡ ከነጭ ሳባ ጋር ነው ከላይ ደግሞ ዲዛይኑ የወጣው በዶቃ ከለር ነው ከዶቃ ወርቀ ዘቦ ጋር በጣም የሚያምር ልብስ ነው ዲዛይኑም ያምራል ውስጥ ላይ ያለው ይሄ ለሙስሊም ደንበኞቼ መሆን ይችላል አበባ ነገር ስለሆነ ውስጡ ያለው መስቀል የለው ስለዚህ በጣም ቆንጆ ልብስ ነው መርጣችሁ ልበሱ እንግዲህ ጥሩ አርገን እናንተ በመትፈልጉት ከወገብ በላይ አሰራር አርገን ዝንጥል እናረጋችሁ ነው እንግዲህ ዘን የመጣ ነው በጣም የሚያዘንጥ ልብስ ነው ቆንጆ ነው ትልቅ ነጠላ አለው ይሄ ልብስ ተሰርቶ አልቆ ዋጋው 25000 ብር 25000 ያርቡ ስፋት ይዩልኝ አርቡ በጣም ሰፊ ነው መርጣችሁ ልበሱ አመሰግናለሁ ሰብስክራይብ ስለምታደርጉ ላይክ አርጋችሁን የጀመራችሁት በእርግጠኝነት በጣም አመሰግናለሁ መቀጠል እንችላለን እሺ ቴዲዬ ይሄ ልብስ ሌላ ከለር አለው ቀይ ቡኒ ሌላ ከለር አለው የሚታወቅ ልብስ ነው ትሬንድ የነበረ ልብስ ነው ይሄ ከለር ተቀይሮ ነው አረንጓዴ ከለር ለሚወድ ሰው ቆንጆ ምርጫ ነው መደቡ 69 ቁጥር ይባላል ሎሚ ከለር ከላይ አረንጓዴና ከቢጫ ወርቀ ዘቦ ጋር አንድ ላይ ነው የተሰራው ጥቅጥቅ ብሎ የተሰራ ነው በደንብ ተመቶ የተሰራ ልብስ ነው ስፋቱንም እንደምታየው ነው በጣም ሰፊ ነው ይሄ ለትልቅ ፕሮግራም የሚሆን ልብስ ነው አረንጓዴ ከለር ደግሞ ለምትወድ ማሚ ያው በደንብ ይሆናታል ይኸውልሽ ምረጪና አሰሪ ያልንሽ ነው ጥሩ ዋጋ ነው 20000 ብር ነው
እሺ ቴዲዬ አሁንም ሌላ ልብስ ቆንጆ መደቡ ሻይን ያረጋል በደም ቢጫ ወርቀ ዘቦ መደቡ ከሳባ ጋር አንድ ላይ ሆኖ የተሰራ ነው ከላይ ደግሞ 90 ቁጥር የምንለው ቡኒ 96 የምንለው ደግሞ ኦሬንጅ ከለር አለው መዝጊያውም የተዘጋበት ፍሬሙም የተዘጋበት መንገድ ደስ ይላል በወጥ ከለር በሁለት ከለር ብቻ ነው የተዘጋው ብዙም አይረብሽም ቆንጆ ከለር ነው ለፕሮግራማችሁ ይሆናል ይሄ ለምትፈልጉት ፕሮግራም የትኛው ነው ፕሮግራማችሁ ክርስትናም ቢሆን ሰርግም ልደትም ቢሆን ለየትኛው ፕሮግራም መሆን የሚችል ልብስ ነው ቆንጆ ልብስ ነው ተመቶ የተሰራ ልብስ ነው ዋጋውም ደግሞ ጥሩ ስለሆነ ምረጡና አሰሩ ቆንጆ አድርገን እንሰራላችኋለን እናንተ በመትፈልጉት ከወገብ በላይ አሰራር ሆኖ ዋጋው 20 ሺህ ብር ሁለት ከለሮች በዚህ ጋር አረንጓዴ ያለ በዚህ ጋር ቀይ ያለ በዚህ ጋር በ96 መደብ እዚህ ጋር ደግሞ 49 እንለዋለን ቬጅ እሱን በሁለት ከለሮች የተሰሩ ግን በጣም ቆንጆ ልብስ ነው ለየትኛው ፕሮግራም መሆን የሚችል ልብስ ነው ያው እኛ ጋር መታችሁ በፈለጋችሁት ከለር አማራጭ ሁሉንም አይነት ልብስ ማግኘት ትችላላችሁ ይሄንንም ከለር ደግሞ በሌላም ካላችሁን አለንላችሁ አሸምነን እናለብሳችኋለን አንዳንድ ሰው ወርቀ ዘቦ ማይወድ ሰው አለ ወርቀ ዘቦ ያለበት ልብስ ይሄ ወርቀ ዘቦ የለውም መደቡ ይሄ ደግሞ ወርቀ ዘቦ አለው ቢጫ ነጭ ወርቀ ዘቦና 96 እንለዋለን ኦሬንጅ ከለር ከውስጡ አለው ሻይኑ በደንብ ይታያል ዋጋውን በጣም ቆንጆ ነው ተሰርቶ አልቆለት 18000 ብር ቴዲ መርጣችሁ ልበሱ እናንተ የፈለጋችሁትን ዋጋው ተመሳሳይ ነው መካከለኛ ልብሶችን መሃል እናስገባ ብዬ ነው መካከለኛ ልብስ የሚወዱ ብዙ ደንበኞቼ ያላችሁ ለእናንተም ይሆናል ብለን ነው ይሄ በሁለት ከለር ነው ወይን ጠጅና ቢጫና ነጭ ወርቀ ዘቦ አንድ ላይ ሆኖ የተሰራ ልብስ ነው ቆንጆ ልብስ ነው መካከለኛ ለእናቶች በተለይ ቆንጆ ነው ብዙ ሰው ሰፋፊ ጥለት የማይወድ ሰው ብዙ ሰው አለ መካከለኛ ጥለት ለሚወድ ሰው ሁለት ከለር ብቻ ነው አይረብሽም ዲዛይኑም ቁልጭ ብሎ በ17 ቁጥር በመንለው በወይን ጠጅ ወጥቶለታል ቆንጆ ልብስ ናት ጽድት ያለች ልብስ ናት ዋጋዋም ጥሩ ናት ቆንጆ ሆና ተሰርታ አልቃ እናንተ በመትፈልጉት ከወገብ በላይ አሰራር ሆኖ 16000 ብር 16000 በጣም ታምራለች በጣም ታምራለች ፒንክ ለሚወድ ሰው ፒንክ የሴት ልጅ ክርስትናም ላለው ሰው ይሆናል በደንብ አታምርም ግን ልቅም ያለች ስራ ናት ጥርጥብብ ብላ ዲዛይኗን በደንብ ቁልጭ ብላ ወጣላታለች አበባ የሚመስሉ ነገሮች 74 ከለርም አለው አንድ ላይ አርቡም ጥሩ ነው ሰፋ ያለ ነው 4 አርብ ነው ቆንጆ ልብስ ነው እንደምታዩት ነው ተለቅሞ ይሄ እጅ ልቅም እንለዋለን አይደለ ፈርጣ ፈርጥ የሆነ ልብስ ነው በጣም የሚያምር ልብስ ነው እንግዲህ መርጣችሁ መልበስ ነው አንዴ ሰፊውን አንዴ ደግሞ መካከለኛውንም ጠባቡንም እያላችሁ መርጣችሁ ልበሱ ብለን ነው እንግዲህ ምናመጣላችሁ ይሄ ሁሉም አይነት አለ ይሄ ግን በጣም የሚያምር ልብስ ነው እውነት ጽድት ያለች ናት ልቅም ብላ ዲዛይኗ ያወጣላት ናት መርጣችሁ ልበሱ ቆንጆ አድርገን እናንተ በመትፈልጉት ከወገብ በላይ አሰራር አድርገን ዋጋው 17000 ብር እሺ ቴዲዬ ሌላ የምታምር ልብስ በጣም ነው የምታምረው ልቅም ብላ የተሰራች ናት ዋጋዋም ጠጠር ያለች ናት ስራው ያስታውቃል ስራው በጣም እጅ የሚይዝ ልብስ ነው ቆንጆ ይሄ የእጅ ልቅም ነው ጽድት ብላ የተሰራች ናት ምንም አይነት እንትን የሌለው አርቡም ቆንጆ ነው መነኑም ይለያል የሆነ የህንድ ማግ የሚባል አለ ጠቆር ይላል ትንሽ ከመነን ከኖርማሉ መነን ትንሽ አይደለም ትንሽ ጠቆር ይላል ወደ ቬጅ የሚያደላ ነው ያምራል ጨርቁ ብዙ ሰው የሚያቅሰው ያቃል ልብስ ብዙ ጊዜ የሚለብስ ሰው ልቅም ብላ የተሰራች ናት ለፕሮግራማችሁም ትሆናለች ለትልቅም ፕሮግራም ሻይን አለው መሃል ላይ አለው አንዳንዱ ወርቀ ዘቦ በደንብ የወጣለት ነው ይሄን ካስታወስክ መጀመሪያ አካባቢ በትልቅ ጥለት አቅርበን ነበር በሌላ ከለር እዚህ ቪዲዮአችን ላይና ይሄ ደግሞ አነስ ብሎ መካከለኛ ሆኖ ነው ያ በቶፕ የሚሰራ የነበረ ነው ካስታወሳችሁ ይሄኛው ደግሞ ያው በዚህ አይነት ከለር ይው መተንላችኋል እንግዲህ መርጣችሁ ልበሱ ይያልናችሁ ነው ዋጋው ግን ተሰርቶ አልቆ 23000 ብር ነው ትንሽ ከኛ እኛ ቤት ያው አልተለመደም አይደለ ብዙም ዋጋዎቹ ጥሩ ናቸው ግን እቺ ያው ከስራው አንፃር ዋጋው ስራው ይታያል ጠበብ ስላለች ትንሽ ልብስ እንዳትመስላችሁ ቆንጆ ልብስ ናት 103 ቁጥር የምንለው ከ49 ከቬጅ ጋር አንድ ላይ ሆኖ የተሰራ ልብስ ነው ሁለት ከለር ብቻ ነው ከለር የበዛበት ልብስ ማትወጂ እናቴ ነይ ይሄውልሽ አለ እዚህ ጋር ቆንጆ ልብስ አለልሽ ልቅም ብላ የተሰራሽ ናት የደረጃ ልብስ የሚወዱ ሰዎች አሉ ደረጃ ልብስ ናት ከላይና ከታች ካልፈለጋችሁት ከታች ያለችው ደረጃ መቀነስ ትችላለች ከፈለጋችሁም ደግሞ እንደዚህም ሆኖ እንዳለው
አዎ መሰራት ይችላል። ግን በጣም የምታምር ልብስ ናት። ሁለት ከለር ብቻ ናት። ያዋትማ ነጠላዋን በጣም ጽድት ያለች ናት። በጣም ቆንጆ ነጠላ እውነት። ይሄ ለፕሮግራም ያደምቃል በጣም። አትሻወዱ። ዋጋው ውድ ስለሆነ ብቻ አይደለም። ይሄው በዚህም መካከለኛ ዋጋ ሆኖ በጣም ልብስ ነው። አዎ ብሩ አይደለም የሚለበሰው። ስለዚህ ማሚዬ አትሻወጂ። ይሄው ቆንጆ ልብስ በ15000 ብር ዝንጥ በይበት። እሺ ቴዲዬ፣ ይሄው ቀይ ልብስ ደግሞ የምትፈልጉ ሰዎች ይሄውላችሁ በየከለሩ እንግዲህ እያመጣን እናዘንጣቸዋለን። ቆንጆ ቆንጆ ልብሶች ሁሉም ከለሮች አሉ። የትኛውንም ከለር ብትፈልጊ ደውዪ እኔ ጋር የፈለግሽውን ከለር የልብሽን እንሞላልሻለን። ምንም ችግር የለውም። ይሄም ቆንጆ ልብስ ነው። አሁን ላይ የፎቶ ልብስ ነው እየተለበሰ ያለ ልብስ ነው። እንግዲህ ምረጡና በዚህም ከፈለጋችሁ በፎቶ ልብሶች ከፈለጋችሁ ደግሞ አንዳንድ ዩኒክ የሆኑ ልብሶች ገበያ ላይ ባልወጡ ልብሶችም ሁሉንም እየቀላቀላችሁ መልበስ ትችላላችሁ። እቺ መካከለኛ ልብስ ናት። ብዙም ሰፊ ያልሆነች ናት። መሀል ላይ ያለችው አበባ ናት። እቺ ለሙስሊም ደንበኞቼ ትሆናቸዋለች። አዎ ታምራለች። እንትኑም ይሄ ዲዛይኑም የበዛ ነገር የለውም። መሀል ላይ ብቻ ነው። በጣም በጣም ይወዱታል። አበባ ነገር እውነት ነው። ደንበኞች አሉኝ እዛ ይወዱታል። ለነሱ ይሆናል። ቆንጆ ልብስ ናት። ልቅም ብላ የተሰራች ልብስ ናት። ዋጋዋም ጥሩ ነው። ያው የኛ ቤት ዋጋ ይታወቃል። ዋጋውም መካከለኛ ነው። እቺ ደግሞ ነጠላዋ የመሀለኛዋ ጥለት ውጥት ብላ ራሷ ነጠላ ወጣላታለች። በምትፈልጉት ከወገብ በላይ አሰራር አድርጌ ዋጋው 18000 ብር። እቺ ፈርጥ ናት። በቃ ፈርጣ ስራ እንደዚህ ስትነካው ራሱ ያስታውቃል። ሁለት ከለር ነው። ይሄም ከለር ያልበዛበት ልብስ ነው። አዎ ልቅም ብላ የተሰራች ተመታ የተሰራች ናት። ለእናቶች ጊፍት ስጧቸው። እውነት ስጧቸው። እንዲህ አይነት ልብስ አዎ ደስ ይላል በጣም። በቃ አይጎተትም ምን አይል። ለትልቅ ለረጅም ሰውም ለአጭርም ለሁሉም የሚሆን ልብስ ነው። ሁለት ከለር ብቻ ነው። ከለር ያልበዛ ልብስም ለምትወጂ ማሚ ይኸውልሽ ቆንጆ ልብስ ነው። እና የኛ ጋር ዝንጥ ልናረግሽ መተናል። ይኸው ዋጋውን በጣም ቆንጆ ነው። ልብሱም ልቅም ብሎ የተሰራ ነው። ስትነካው ራሱ ያስታውቃል። ንካውማ በጣም ቆንጆ ልብስ ናት። ሁለት ከለር 130 በ90 ቁጥር ይባላል። ዋጋው ተሰርቶ አልቆ 17000 ብር። 17000 እኔ ለቤተሰቦቼ ለእናንተ በእውነት የሚመጥናችሁን ቆንጆ ልብስ ነው አዎ እማመጣላችሁ። ይሄም ጽድት ያለ ልብስ ነው። ቆንጆ አድርጌ ነው የምሰራላችሁ። ቴዲያውን መተናል። ቆንጆ ልብስ መካከለኛ እያስገባንላችሁ ነው። ከዋጋም አንፃር የሚወዱም ሰዎች ሊኖሩ ስለሚችሉ ለምሳሌ አንድ ሰው 2-3 ልብስ ስለሚያዝ አንዳንዱን ደግሞ ቀነስ ባለ ዋጋ መቀላቀል ግዴታ ነው። ነጠላውና ቀሚሱ የጥበቡ ስፋት እኩል ነው። እንደምታዩት ነው። የጥለቱ ስፋት እኩል ነው። ቆንጆ ማትረብሽ ምርጥ ጽድት ያለሽ ልብስ ናት። ምረጡ እንግዲህ ቆንጆ አድርገን እንሰራላችኋለን። ነጠላውን በጣም ትልቅ ነው። እኔ ራሴ ከነሱ በላይ ለነሱ ረጅም ነጠላ ሲሆን ደስ ይለኛል። በእውነት መርጠው እንዲለብሱ ስለምፈልግ ለማጣፊያ ለቤተክርስቲያን በደንብ የሚሆን ነው። አብዛኛውን ጊዜ ቀጫጭን ጥለቶች ለቤተክርስቲያን አካባቢ ስለሆነ የሚጠቀሟቸው ነጠላውም ደግሞ ረጅም መሆን ስላለበት ቆንጆ ነጠላ ነው። ስፋቱም ትልቅ ነው። እንደምታየው ነው ቴዲዬ። ቆንጆ ልብስ ነው። እንግዲህ መርጣችሁ ልበሱ እያልናችሁ ነው። አሁንም ሌላ ልብስ ያምራል በጣም። አዎ መደቡ አረንጓዴ ነው። ብዙም ዲዛይን የበዛ አይደለም። ቦክስ የሚመስሉ አሉ። መስቀል የሚመስሉ አሉ። ከታች መደቡ ላይ የጥልፍ ልብስ ይመስላል። አዎ ብዙ ጊዜ ጥልፍ ልብስ ነው የሚመስለው ይሄ ልብስ፣ ግን ቆንጆ ልብስ ነው። ፍሬሙም የተዘጋበት መንገድ በጣም ነው የሚያምረው። እንግዲህ ለእናንተ ነው ቆንጆ ልብስ መርጠን የምናመጣላችሁ። አዎ አለ፣ መርጣችሁ ልበሱ። ቆንጆ ልብስ ነው። ይሄም ነጠላውም ትልቅ ነው። ለፈለጋችሁት አይነት ፕሮግራም የሚሆን ልብስ ነው። ዲዛይኑ በደንብ ነው የወጣለት። የአንዱን ፓርት በደንብ ለነጠላው ተጠቅመውታል። በጣም ቆንጆ ልብስ ነው። እንግዲህ መርጣችሁ ልበሱ። እናንተ በምትፈልጉት ከወገብ በላይ አሰራር አድርገን ዋጋው 18000 ብር ቴዲዬ። 18000 አዎ። እሺ ቴዲዬ፣ ይሄ ደግሞ የነበረ ልብስ ነው፣ ግን ከለር ተቀይሮ ነው። ቀይ ልብስ አታስታውሱም? የፎቶ ልብስ አይገርምሽም? ሲቀየር ይጠፋል። ሌላ ልብስ ነው የሚመስለው። አረንጓዴ ለሚፈልግ ሰው በደንብ መሆን የሚችል ልብስ ነው። እኔም በጣም ነው የምወደው። አረንጓዴ ለምትፈልጉ ኑ ይኸውላችሁ ቆንጆ ልብስ ይዘንላችሁ መተናል። ለትልቅ ፕሮግራማችሁ የሚሆን ልብስ ነው። ለሙሽራ እናት፣ ለሁሉም ለትልቅ ፕሮግራም የሚሆን ልብስ ነው። ቆንጆ አድርገን እናንተ በምትፈልጉት ከወገብ በላይ አሰራር አድርገን እንሰራላችኋለን። ዋጋው 18000 ብር። ያላችሁት ፊደል ጥበብ ስለሆነ መርጣችሁ ልበሱ። አዎ ይሄም አረንጓዴ መደብ ከወርቀ ዘቦ ጋር ሆኖ የተሰራ ነው። ዳይመንድ የሚመስል ነገር ነው። ለሙስሊም
ለሙስሊም ደንበኞቼም በደንብ መሆን የሚችል ልብስ ነው። ሻይን አለው በደንብ ነጭ ቢጫ ወርቀ ዘቦ ያለበት ልብስ በደንብ ለፕሮግራም ያደምቃል። በደንብ ነው የሚሆንሽና ለየትኛውም ፕሮግራምሽ ይኸውልሽ ቆንጆ ልብስ እኛ ጋር አለልሽ መርጠሽ ልበሺ በተመጣጣኝ ዋጋ። እንግዲህ ያለነው ፊደል ጥበብ ስለሆነ መርጠሽ በተመጣጣኝ ዋጋ ልብሶችሽን መርጠሽ ልበሺ። ውሰጂ። ይኸውላችሁ ዋጋው ተሰርቶ አልቆ 18000 ብር ነው። 18000 ያምራል፣ በጣም ያምራል። ነጠላ ስለምትሉኝ ብዙዎች ይሄ ዲዛይኑ በደንብ ነው የወጣለት። ቆንጆ ልብስ ነው፣ መርጣችሁ ልበሱ። እንግዲህ ይሄ ልብስ ደግሞ ይሄው እንግዲህ አሁን ላይ ይፈለጋል። ቸኮሌት ከለር ነው። ከታች ጎልደን ቢጫ ወርቀ ዘቦ ከሳባ ጋር ነው። በደንብ አጅቦታል ልብሱን። ከላይ ያለው ቡኒው አይደለም። አሁን ቡኒ እንደውም ዝም ያለ ከለር ነው አይደል? ግን ፍክት ብሎ ይታያል። አሁን ዲዛይኑም በደንብ ነው የወጣለት። ቆንጆ ልብስ ነው። በደንብ ቆንጆ የሚያምር ልብስ ነው። ለሙስሊም ደንበኞቼም መስቀል ስለሌለ እናንተንም ያማከለ ነው። ቆንጆ አድርገን እናንተ ለዚህ ፕሮግራም ብቻ በሉን፣ እንመካከራለን። ቆንጆ ልብስ ነው ይሄ። ዋጋውም ጥሩ ስለሆነ መርጣችሁ ልበሱ። ቆንጆ ልብስ ነው። እናንተ በምትፈልጉት ከወገብ በላይ አሰራር ሆኖ ዋጋው 16000 ብር ነው። ቡኒ ብዙ ሰው ይወዳል። ቡኒ የምትወዱ ሰዎች ምረጡ። ቆንጆ ልብስ፣ የሚያምር ልብስ፣ ትልቅ ጥበብ። እስካሁን ከየት ነው የቆየው? እስካሁን ደብቀንላቸው ነው። በጣም የሚያምር ልብስ ነው። እንግዲህ እንደምታዩት ነው። ይሄ አሁን ለሙሽራ እናት ለወንድ በጣም ነው የሚሆነው። ፈርጥ በደንብ ተደርጎ እውነት በደንብ ይሄ አንደኛ ልብሱም ትልቅ ጥለት ነው፣ ብዙም ያልተለመደ ነው። እንደገና ደግሞ ፈርጥ ሲገባለት ደግሞ ሌላ ራሱን የቻለ ሌላ ልብስ ነው የሚሆነው። ፈርጥ በጣም ነው የሚያሳምረው ልብስ። አሁን ላይ ፈርጥ ሲገባለት ደግሞ ቆንጆ ልብስ ስለሚሆን እንግዲህ ይሄን ልብስ ምንም ማውራት አይጠበቅብኝም። ዲዛይኑ ጥቅጥቅ ብሎ የተወጣለት ነው እንደምታየው። ነጠላዋ ራሱ በጣም ነው የምታምረው። ነጠላዋም ራሱ ልቅም ብላ የተሰራች ናት። ልብሱም ቆንጆ ልብስ ነው። ለየትኛውም ፕሮግራማችሁ አለ ለተባለ ፕሮግራም የሚሆን ልብስ ነው። ለዋናው ፕሮግራምሽ ይሆናልና ምረጪ። ቆንጆ አድርገን እንሰራልሻለን። በቃ ከለሮቹ በደንብ ነጩ ከዶቃው ጋር ቢጫውም ሁሉም አንድ ላይ ተዋህደዋል በደንብና ቆንጆ ልብስ ነው። እኔን ብለሽ ምረጪ። ቆንጆ አድርጌ እሰራልሻለሁ። ዋጋዋም ትንሽ ከኛ ቤት አንፃር እቺ ዋጋዋ ተሰርታ አልቃ 27000 ብር። ትልቅ ልብስ ነው በጣም። ያው እኛ ስላለመር ነው ውድ ነገር ከፍ ሲል ይጨንቀናል። ከፍ ሲል ይጨንቀናል። ለእናንተ ስለምናስብላችሁ ነው። ግን የእውነት እኔ እውነቱን ስነግራችሁ ልብሶቹ በጣም ጽድት ያሉ መነናቸው፣ ምታቸው፣ ሁሉ ነገሩ ምንም የሚቀረው ነገር የለውም። ዋጋው ግን እኛ አከፋፋዮች ስለሆንን ዋጋ እንቀንሳለን ከሌላውም አንፃር ማለት ነው። ስለዚህ ዋጋ ሲቀንስ ርካሽ ነገር ወይ ማይፈለግ ነገር እንዳይመስላችሁ። በጣም ጥሩ ልብስ ነው። ተማመኑ በእኛ። ቆንጆ ልብስ ነው። መርጣችሁ ልበሱ ብለን ነው ዋጋውንም አማራጭ አድርገን ለምን አንድ ሰው 2-3 ልብስ ሲገዛ እንዳይወደድባቸው አናቻችላለን አንዱን በአንዱ አድርገን። ለዛ ነው ዋጋው የቀነሰባችሁ። ግን ይሄ ትልቅ ጥበብ ነው። ዋጋው ተሰርቶ አልቆ እንግዲህ 27000 ብር ነው ቴዲዬ። እንግዲህ ቤታችን ማከፋፈያ ስለሆነ ዋጋው የሚቀንሰው በዚሁ ምክንያት ነው ተብሏል። ንጹህ አልባሳት ናቸው። በዚህ እርግጠኛ መሆን ትችላላችሁ። አምናችሁ ተማምናችሁ እኛ ጋር ብታዙ ደግሞ ንጹህ ልብስ በተመጣጣኝ ዋጋ ፋሽን የሆኑ አልባሳትን ታገኛላችሁ ማለት ነው። እዚህ ስንጀምር እዚህ አንተ ጋር ስንጀምር ትንሽ ጊዜ ነው፣ 2 ወር ነው። ግን እኔ በጣም ብዙ ደንበኛ ነው ያፈራሁት። እጅግ በጣም ብዙ ደንበኛ ነው ያፈራሁት። በጣም ነው ማመሰግነው። የምሬን ነው፣ ከልቤ ነው። በጣም ነው ማመሰግነው። ብዙ ያመሰገኑኝ ሰዎች አሉ። ልብስ ወስደው አሰርተው ቆንጆ ልብሶች ናቸው። ሲደርሱ እንግዲህ ታዩና በደንብ ቤተሰብ እንሆናለን። ቆንጆ ልብሶች ናቸው፣ ለእናንተ ይመጥናሉ ብለን ያሰብናቸው ናቸው። ሌሎቹንም ደግሞ ስክሪንሻት አድርጋችሁ ከሌላ ቦታም ከየትም አምጡ፣ እንሰራላችኋለን። ከለር ቀይረንም እናንተ በፈለጋችሁ እኛ አለንላችሁ። በ2 ወር ጊዜ ውስጥ ፊደል ጥበብ ምን ያህል እንደወደዳችሁት፣ ስራቸውን ምን ያህል እንደወደዳችሁ ሄው ራሳቸው እየመሰከሩ ነው። እኛም ሰምተናል፣ ይደርሰናል በውስጥ ማለት ነው። በጣም እናመሰግናለን። ሁሌም እንደምንለው ስልኮቻችን ይሄው እዚህ ጋር አሉ። ተጠቀሙ። በማንኛውም ሰዓት ደውሉ፣ ዘዙ፣ ልበሱ፣ ዘንጡ እንላችኋለን። መልካም ጊዜ ይሁንላችሁ።